አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የወሎ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አህለን ወሰህለን ወመህራባን ብያለሁ ሀባይቦቼ። እና ዛሬ ደግሞ ለየት ባለ ነገር ይዤላችሁ መጥቻለሁኝ እላችኋለሁ ውዶችዬ። እንግዲህ እንደምታዩት ማለት ነው ሀባይብ ዛሬ ለየት ያለ ቆንጆ የሆነ ሲበሉት የሚጣፍጥ የሚያስጎመሽ ልበላቸው። ሲበሉት በቃ ያለው ጣዕም ልነግራችሁ አልችልም ማለት ነው። እና በቀላሉ ምንም ነገር ወላ እንቁላል ወላ ምንድን ታታረጉ ቆንጆ የሆነ ጥሩ ሽታ ያለው ጣዕሙ ቆንጆ የሆነ እየሰራችሁ በቤታችሁ ልክ እንደ ሱቅ ማለት ነው ከሚገዙት አለ አይደለም። በቃ እንደዛ አድርጋችሁ እነሱ በእርግጥ ያኔ ብዙ ነገር ሊጨማምሩበት ይችላሉ ማለት ነው። የኛ ግን ንጹህ ፍሬሽ ማለት ነው። በነገራችን ላይ እኔ እንቁላልም ምንም አልጠቀምም ማለት ነው። ካሜራም ዝብዳ በቃ በዝብዳ እንትን እለዋለሁ ማለት ነው። በዝብዳ ነው የማወካው። ፋኒል ወላ ቤኪንግ ፓውደር ወላ ምንም የማደርገው ነገር የለኝም ማለት ነው። እሱን ካሜራና ውሃ ዝብዳ ብቻ ነው የማደርገው ማለት ነው። ከዛ ይህንን የሚመስል ጌማት ተበልቶ የማይጠገብ ከሽ የሚል ያኔ በቃ አረቦቹ በጣም ይወዱታል ብዬ አስባለሁኝ። ማለትም እንደሚወዱትም ስለማቅ ማለት ነው። መንደር መሄድ ነበረ ለአሹራ ጾም ፍጡር ማለት ነው። ከዛ ይህን ሰራሁ እንደዛ አድርጌ ከዛ በጣም ነው የሚጥመው ማለት ነው። እኛ ለራሳችንም አስቀርተን በጣም ነው የሚጥመው ማለት ነው። ያኔ ቅልል ይላችኋል። ውስጡ ደግሞ ባዶ ነው። በቃ እንደዚህ እንደምታዩት ውስጡ ያኔ ፋዲ ነው ማለት ነው። እና እንደዛ አድርጋችሁ ሁላችሁም እየሰራችሁ ሞክሩት ማለት ነው። አለ እንቁላል አለ ሮብ አለ ምንድን በቃ እኔ ምንም የማደርገው ነገር የለኝም። ካሜራና ውሃ ዝብዳ፣ ይሄ ዝብዳ ለኬክ የምናደርገው አለ አይደለም እሱ ማለት ነው። እሷን ትንሽ ሸረፍ አድርጋችሁ እሷን ቅልጥ አድርጋችሁ ታደርጋላችሁ። በቃ እጃችሁን እንዳይጨመድዳችሁ ማለት ነው። ብሻው በማንኪያ ብሻው በፈልጋችሁት እንደ ችሎታችሁ ማለት ነው። የችሎታው እኔ ግን አህለን ያኔ በማንኪያው ይሻለኛል ማለት ነው። በማንኪያው በቃ እንትን ይለኛል ማለት ነው። በነገራችን ላይ ድሮ የሰራሁባት ሴትዮ ናት ጌማት። በነገራችን ላይ ከሷን የተማርኩት ላይ እኔ ጌማት በፊት አልችልም ነበር ማለት ነው። እዚጋ ሹርባ ሰርቻለሁ። እዚጋ ጌማት እንደዛ አድርጌያለሁ። በሁለት ሳህን ነው። አንዱ ደግሞ ለልጆች ይሄ እንትን ሰሊጥ የሌለው፣ አንዱ ደግሞ ሰሊጥ ያለው ማለት ነው። እንደ አድርጌ ዝግጅት አድርጌ ሴትዮን ወደ እናቷ ቤት ላኩኝ እላችኋለሁኝ። እና ሀባይቦቼ በቅንነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በዚህ ቻናል ጥሩ ነገሮች ጥሩ ምግቦችን እንዴት እንደሆነ አሰራራቸውን ይዤላችሁ እመጣለሁ። በሀበሻውም በሂንዲያውም በአረቡም በሁሉም ማለት ነው። ይቺ ማንኪያ ግን በጣም እንዴት እንደምትመቸኝ ማለት ነው። በተለይ ከብረቱ ይቺ በቃ በጣም ትመቻለች፣ ታፈጥናለች ማለት ነው። እና እላችኋለሁ ውዶች ማሮቼ በቅንነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ያው የዘይት እንትን ነው እንጂ እዚህ ጋ ሳንድዊች ሰርቻለሁ። እዚህ ጋ እንግዲህ በቅንነት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶች ማሮቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።